ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ወደ ቻናላችን በደህና መጣችሁ። ዛሬ ይዘንላችሁ የቀረብነው ፕሮግራማችን ወደ አዲስ አበባ ውቧ ጸጥተኛና ዲፕሎማሲያዊ የሳር ቤት አካባቢ የሚወስዳችሁ ይሆናል። በዚህ ስትራቴጂካዊ ቦታ ላይ የሚገኘውና የመዲናችን ገጽታ በከፍተኛ ደረጃ እየቀየረ የሚገኘው መሐመድያ ቪሌጅ የዘመናዊ ስነ ህንጻ ጥበብ እና ትልቅ ህልም ውጤት ሆኖ በአካል ተከሽሯል። ይህ በሳር ቤት እምብርት ላይ የሚገኘው ግዙፍ የመኖሪያ የንግድ መንደር ከመሰረቱ ጀምሮ እስከ መጨረሻው የውበት አጨራረስ ድረስ እያንዳንዱ ዝርዝር ነገር በከፍተኛ ኢንጂነር ጥንቃቄና ጥራት የተከናወነ ይገኛል። በዛሬው ልዩ ቪዲዮ ደግሞ የእነዚህን ግዙፍ ፎቆች ገጽታ ሙሉ በሙሉ ህይወት በሚሰጠው የውጭ ፊኒሺንግ እና የውጭ ቀለም መቀባት ስራ ላይ ብቻ በስፋት እናተኩራለን። እስከ መጨረሻው አብራችሁን ቆዩ። የአንድ ግዙፍ ፎቅ የውጭ ገጽታ ማሳመር የሚጀምረው ከመሰረታዊ የግድግዳ ዝግጅት ነው። በመሐመድያ ቪሌጅ የውጭ ፊኒሺንግ ስራ ላይ እያንዳንዱ ግድግዳ ለቀለምና ለተለያዩ ማጌጫዎች ከመብቃቱ በፊት ጥብቅ የጥራት ፍተሻ ይደረግበታል። የውጭ ፕላስተር ስራ ፍጹም ቀጥተኛና ለስላሳ እንዲሆን ይደረጋል። ማንኛውም አይነት ስነጣ ክፍተት ወይንም እኩል ያልሆነ ኮንክሪት አካል በከፍተኛ ጥንቃቄ ተሞልቶ እና ተስተካክሎ ለቀጣይ የፊኒሺንግ ደረጃ ዝግጁ ያደርጋል። ከዚህም በተጨማሪ የሳር ቤት አካባቢ የሚኖሩ የዝናብና የእርጥበት መጠን ከግምት ውስጥ በማስገባት በፕላስተር ስራው ላይ ዘመናዊ የውሃ መከላከያ ኬሚካሎች ዋተር ፕሩፍ ፕራይም ይተገበራሉ። ይህም እርጥበት ወደ ህንጻው እንዳይገባ ሙሉ በሙሉ ይከለከላል። ይህም ጥንቃቄ የተሞላው መሰረታዊ የውጭ ፊኒሺንግ ዝግጅት ህንጻው ለረጅም ዓመት ያለምንም ጉዳት እንዲቆይ እና የሚቀባው ቀለም ለረጅም እድሜ እንዲኖረው የሚያስችል ጠንካራ መሰረት ይጥላል። የመሐመድያ ቪሌጅ የውጭ ፊኒሺንግ የፕላስተር እና በቀለም ብቻ የተወሰነ አይደለም። የፎቆቹ ዘመናዊነትና ቅንጦት ጎልቶ እንዲታይ ለማድረግ ከፍተኛ ጥራት ያላቸው ዘመናዊ የውጭ ማጌጫ ቁሳቁሶች ጥቅም ላይ ውለዋል። ከዚህም መካከል በተመረጡ የህንጻ ክፍሎች ላይ የተገጠመው የድንጋይ ክላዲንግና የሴራሚክስ ዲዛይኖች ይገኙበታል። እነዚህ ቁሳቁሶች ለህንጻው ተፈጥሯዊ ግርማ ሞገስ ያለው እይታ ከመስጠታቸውም በላይ ከማንኛውም ጭረትና አደጋ ግድግዳውን ይከላከላሉ። በተጨማሪም በውጭ ገጽታ ላይ የተገጠሙት ዘመናዊ የካርተን የመስታወት ስራዎች እና የአልሙኒየም ፍሬሞች ከግድግዳው ፊኒሺንግ ጋር ፍጹም በተጣጣመ መልኩ ተሰርቶ የፎቆቹን ውበት እጥፍ አድርጎታል። እነዚህ የተዋጣላቸው ቁሳቁሶች ውበትን ብቻ ሳይሆን ህንጻዎቹ ለረጅም ዓመታት አዲስነታቸውን ሳይለቁና ተጨማሪ የጥገና ወጪ ሳያስፈልጋቸው እንዲቆዩ የሚያስችል ከፍተኛ ጥራት አላቸው። የውጭ ፊኒሺንግ መሰረታዊ አቀራረጽ ካለቀ በኋላ ቀጥታ ወደ ዋናው የውጭ ቀለም አቀባብ ዝግጅት ይገባል። እዚህ ጋር ቀለሙ ከመቀባቱ በፊት የውጭ ፑቲ በሁለት ዙር ይተገበራል። ፑቲው ደርቆ ከተጠናቀቀ በኋላ ባለሙያዎቹ ግድግዳውን በደንብ በማለስለም ፍጹም ለስላሳ እንዲሆን ያደርጉታል። ማንኛውም የተረፈ አቧራ ወይንም ሻካራ ነገር በከፍተኛ ጥንቃቄ ይወገዳል። ከዚህም ቀጥሎ ከፍተኛ ጥራት ያለው የውጭ ፕራይመር ወይንም አንደርኮር ፕራይመር ይገባል። ይህም ፕራይመር ቀለሙ ከግድግዳው ጋር በጥብቅ እንዲጣበቅ የሚያደርግና የፎቁ ግድግዳ ከእርጥበት ሙሉ በሙሉ የሚጠበቅበት ነው። ይህ ጥንቃቄ የተሞላበት የዝግጅት ሂደት በመሐመድያ ቪሌጅ ፎቅ ላይ የሚቀባው ቀለም ለዘመናት ሳይላጥ ሳይሰነጣጠቅ እና ሳይደበዝዝ እንደ አዲስ እንዲቆይ ዋስትና ይሰጣል። የሳር ቤት አካባቢ በአዲስ አበባ ውስጥ ከሚገኙ እጅግ ተወዳጅ ጸጥተኛና ስትራቴጂካዊ ቦታ አንዱ ነው። በአቅራቢያው የሚገኙ የአፍሪካ ህብረት ኤምባሲዎችና የዲፕሎማቲክ ማዕከል አካባቢ ልዩ ግርማ ሞገስ ይሰጡታል። ከዚህም በተጨማሪ ከሳር ቤት ተነስተው ወደ ሜክሲኮ፣ ቦሌ፣ ጎተራና ብስራተ ገብርኤል የሚያገናኙ ዋና ዋና አውራ ጎዳናዎች አካባቢው ለትራንስፖርትና ለንግድ እንቅስቃሴ እጅግ ምቹና መካከለኛ ያደርጉታል። በዚህ እጅግ ተፈላጊና ስትራቴጂካዊ የሳር ቤት እምብርት ላይ ደግሞ በ25 ሄክታር መሬት ወይንም በ250 ካሬ መሬት ስፋት ላይ ያረፈው ግዙፉ መሐመድያ ቪሌጅ ይገኛል። ይህ በሺዎች የሚቆጠሩ ካሬ መሬቶች የሸፈነው ፕሮጀክት ከተማ ከከተማ ውስጥ የሚል እይታ የተገነባ ሲሆን እያንዳንዱ ካሬ ሜትር መሬት በጥንቃቄ ተቆጥሮ ለተለያዩ ዘመናዊ አገልግሎት ውሏል። በዚህ ሰፊ ካሬ መሬት ላይ የዘመናዊ መኖሪያ አፓርትመንቶች፣ ቅንጡ ቪላዎች፣ የገበያ ማዕከል፣ የስፖርትና የመዝናኛ ስፍራዎች እንዲሁም ሰፋፊ የመኪና ማቆሚያ በጥበብ ተከፋፍሎ ተሰርተዋል።
ከግንባታው በተጨማሪ ከተያዘው ግዙፍ ካሬ መሬት ላይ ጉልህ ድርሻ የሚወስደው ለአረንጓዴ ፓርኮችና ክፍት ቦታዎች የተተወ ሲሆን ይህም ለነዋሪዎቹ ንጹህ አየርና ተፈጥሯዊ የኑሮ ያረጋግጣል። ይህ አስደናቂ አካባቢ መካከለኛነትና የካሬ ሜትር ስፋት ተደምረው የመሐመድያ ቪሌጅ የውጭ ፊኒሺንግ እና ቀለም ቅብ በከፍተኛ ጥራት እንዲከናወን ምክንያት ሆነዋል። እነዚህ የተዋጣላቸው ስራዎች የቪሌጁን ዋጋ ከፍ ከሚያደርጉ ከመሆናቸውም በላይ መዲናችን አዲስ አበባ በዘመናዊ ስነ ህንጻ የተዋበች ለመምጣቷ ትልቅ ምስክር ናት። ስለተከታተላችሁ እጅግ እናመሰግናለን። በሌላ አዘጋጅተን የምናመጣበት የቪዲዮ ፕሮግራም እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ።